አንድን ሕይወት ያለው ፍጥረት በሰከንዶች ውስጥ ወደ ድንጋይነት የሚቀይር ገዳይ ሐይቅ ወይም በበረዶ መሃል ላይ እንደተቆረጠ የሰው አካል የጋለ ደም የሚተፋ አስፈሪ ፏፏቴ፣ በዓለማችን ላይ መኖር የማይገባቸው የሚመስሉ ተፈጥሮ በራሷ ሕግ የሰራቻቸው ግን ደግሞ የሰውን ልጅ አእምሮ ሙሉ በሙሉ የሚረብሹ እጅግ እንግዳ ቦታዎች አሉ። ብዙ ጊዜ ምስጢራዊ ቦታዎች ሲባሉ ወደ አእምሯችን የሚመጡት እንደ ጊዛ ፒራሚዶችና የኤፍል ታወር የመሳሰሉ የተለመዱ ስፍራዎች ሊሆኑ ይችላሉ። ዛሬ ግን ሳይንቲስቶች እንኳን ሳይንሳዊ ማብራሪያ ሊሰጧቸው ያልቻሉ ሲያዩአቸው የቅዠት ወይም የአስፈሪ ፊልም ዓለም እንጂ እኛ የምንኖርበት ምድር የማይመስሉ 5 እጅግ አስፈሪና ምስጢራዊ ቦታዎችን ይዘንላችሁ ቀርበናል። በተለይ በቪዲዮ መጨረሻ ላይ የምናየው ቦታ ፍጹም የሚያስደነግጥ ምስጢር አለው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በአምስተኛ ደረጃ ላይ የምናገኘው ፍጹም ነጭ በሆነውና በበረዶ በተሸፈነው አንታርክቲካ ውስጥ የሚገኘውን የደም ፏፏቴ ነው። እዚህ ቦታ ላይ ከግዙፉ የበረዶ ተራራ መሃል ልክ እንደተሰነጠቀ የሰው ደም ስር ደም የሚመስል ደማቅ ቀይ ፈሳሽ ያለማቋረጥ ይፈሳል። ለመጀመሪያ ጊዜ ይህንን ቦታ ያዩት ተመራማሪዎች ክስተቱ እጅግ ከማስፈራቱ የተነሳ በበረዶ ውስጥ የተቀበረ አንድ ግዙፍ ፍጡር እየደማ ነው ብለው አስበው ነበር። ሳይንቲስቶች ከዓመታት ምርምር በኋላ እንደደረሱበት ከሆነ ከበረዶ ስር ለሚሊዮን ዓመታት ተቆልፎ የኖረ እጅግ ከፍተኛ የብረትና የጨው ይዘት ያለው ውሃ ከአየር ጋር ሲገናኝ ዝገት በመፍጠር ቀለሙን ወደ ደምነት ይቀይረዋል። ነገር ግን ክስተቱን በአካል ለሚያየው ሰው እጅግ የሚያስፈራና አስደንጋጭ የተፈጥሮ እንቆቅልሽ ነው። ወደ አራተኛ ደረጃ ስንሻገር በአፍሪካ ምድር የሚገኘውን ግን ደግሞ ለማመን እጅግ የሚከብደውን የናትሮን ሐይቅ እናገኛለን። ይህ ሐይቅ ውበት ያለው ቢመስልም በዓለማችን ላይ ካሉ እጅግ ገዳይ የውሃ አካላት አንዱ ነው። የሐይቁ ውሃ ከፍተኛ አልካላይንና የፒኤች መጠኑ 10.5 የሚደርስ በመሆኑ ማንኛውም በዚህ ሐይቅ ውስጥ የሚያርፍ ወይም የሚወድቅ እንስሳ ወዲያውኑ ቆዳውና ስጋው ይቃጠላል። ይበልጥ አስገራሚ የሚያደርገው ነገር ግን በውሃው ውስጥ ያለው የካርቦኔትና የሶዲየም ውህደት የሞቱትን እንስሳት አስከሬን ልክ እንደ ድሮው የግብፃውያን መሚ በማድረግ ሙሉ በሙሉ ወደ ጠንካራ የኖራ ድንጋይነት ይቀይራቸዋል። በሐይቁ ዳርቻ ላይ የድንጋይ ሐውልት የሆኑ የወፎችና የሌሊት ወፎችን አስከሬን ማየት እጅግ ልብን ያስደነግጣል። በሦስተኛ ደረጃ ላይ የምናገኘው በሜክሲኮ የሚገኘውንና ማንም ሰው በሌሊት ሊረግጠው የማይፈልገውን የአሻንጉሊቶች ደሴት ነው። በደሴቲቱ ላይ ባሉ ዛፎች፣ ግንዶችና ቤቶች ላይ በሺዎች የሚቆጠሩ የተቆራረጡ አይኖቻቸው የፈጠጡና እጅና እግራቸው የተሰባበረ አስፈሪ አሻንጉሊቶች ተሰቅለው ይገኛሉ። ታሪኩ እንደሚለው ከዓመታት በፊት ዶን ጁሊያን የተባለ ሰው በዚህ ደሴት አቅራቢያ አንዲት ሕፃን ልጅ በባህር ውስጥ ሰምጣ ስትሞት ይመለከታል። ከዚያ በኋላ የልጅቷ መንፈስ እየመጣ ይረብሸው ስለነበር መንፈሷን ለማረጋጋት በሚል ከቆሻሻ መጣያ የሚሰበስባቸውን አሻንጉሊቶች በየዛፉ ላይ መስቀል ይጀምራል። ዛሬ ላይ ተጓዦች እንደሚሉት ሌሊት ላይ እነዚህን የተሰቀሉ አሻንጉሊቶች እርስ በእርሳቸው በሹክሹክታ ይነጋገራሉ፣ አይኖቻቸውንም ያንከባልላሉ። ይህ አስፈሪ ትዕይንት በቦታው ሄዶ ለሚመለከት ሰው ነፍስን በእጅጉ ይረብሻል። በሁለተኛ ደረጃ ላይ የምናገኘው በፍቅርና በውበት በምትታወቀው የፓሪስ ከተማ ስር የሚገኘውን እጅግ ሰፊ የምድር ውስጥ መጋዘን ነው። ከከተማዋ አስፓልትና ሕንፃዎች በስተጀርባ በሬስቶራንቶች ስር ወደ 300 ኪሎ ሜትር የሚረዝም እጅግ ምስጢራዊ የዋሻ መስመር አለ። በዚህ ዋሻ ውስጥ ከ6 ሚሊዮን በላይ የሰዎች አጽምና የራስ ቅል በስርዓት ተደርድረው ግድግዳ ሰርተዋል። በ18ኛው ክፍለ ዘመን በፓሪስ ከተማ የመቃብር ቦታዎች በመሙላታቸውና ወረርሽኝ በመነሳቱ ምክንያት መንግስት በሚሊዮን የሚቆጠሩ አስከሬኖችን በሌሊት እያጓጓዘ በዚህ የምድር ውስጥ ዋሻ ውስጥ እንዲደረደሩ አድርጓል። ዛሬ ላይ በዚህ የራስ ቅል ግድግዳ መሃል ለጥቂት ደቂቃዎች መጓዝ ፍጹም አእምሮን የሚያናውጥና የሚረብሽ ፍርሃት አለው። በመጨረሻም በአንደኛ ደረጃ ላይ ወደ ተቀመጠውና በዓለማችን እጅግ አስፈሪ ወደ ሆነው ምስጢራዊ ስፍራ ስንሄድ የሰሐራን አይን እናገኛለን። በሞሪታንያ በረሃ መሃል የሚገኘው ይህ ግዙፍ ክብ ቅርጽ 40 ኪሎ ሜትር ስፋት ያለው ሲሆን ምድር ላይ ቆሞ ለሚያየው ሰው ተራራ ይመስላል። ነገር ግን ከምድር ወጥተው ከጠፈር ወደ ታች ሲመለከቱት ፍጹም ሰውን የሚያስደነግጥ ልክ እንደ ሰው የአይን ብሌን ያለ ግዙፍ ሰማያዊ አይን በበረሃው መሃል ላይ ፈጥጦ ይታያል። መጀመሪያ ላይ ሳይንቲስቶቹ የጠፈር አካል መሬቱን ሲመታው የተፈጠረ መስሏቸው ነበር። ነገር ግን ምንም አይነት የፍንዳታ ምልክት አላገኙም። ፍጹም መለኮታዊ በሆነ ክብ ዲዛይን የተሰራው ይህ የሰሐራ አይን ብዙ ተመራማሪዎች እንደሚሉት የጠፋችው ታሪካዊቷ የሊቃውንት ከተማ አትላንቲስ ትክክለኛ ቦታ ናት ብለው ያምናሉ።
ተመልካቾቻችን ዛሬ ያየናቸው 5 አስገራሚ ቦታዎች ምድራችን ምን ያህል አስደናቂ፣ አስፈሪና ገና ያልተፈቱ ሚስጥራትን የተሸከመች መሆኗን የሚያሳዩ ናቸው። ከእነዚህ ቦታዎች መካከል እናንተን ያስገረማችሁና ያስደነገጣችሁ የትኛው ነው? ሐሳባችሁን ኮሜንት ላይ ጻፉልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም።